የመሰረተ ክርስቶስ ቸርች ጉድ ደግሞ ሰሞኑን ሾክ እያደረገኝ ነው። እና ቸርች ቆይ ወንጌል ሊሰብክ አይደል እንዴ? ወንጌል ላይ ያለውን ባይብል ላይ ያለውን ነገር ልንቆም ያንን ነገር ለመስበክ ያንን ኮምፕሮማይዝ ላለማድረግ መሰለኝ ቸርች ሲባል I thought that's what the difference is, the body of Christ ሲባል እንጂ እዚህ ጋር የተለያዩ ሀገራቶች የተለያየ ፖሊሲያቸውን ያመጣሉ። ተመሳሳይ አንተን ፖሊሲ ውስጥ አስገቡ ምን መሉ ምናምን ይባላል። ግን ቸርችን ሲጀምር ቸርች የሚያደርገው ይሄን ነው፣ መለየቱ ነው አይደለ? እና ይሄንም የተለዩትን ሰዎች በቃሉ የሄዱትን ሰዎች ደግሞ ማስወገዝ ከዛን ባን ማድረግ ማለት ማን ነው ታዲያ የእናንተ ምን የሚሆነው ማለት ነው? መሰረተ ክርስቶስ ቸርች I'm really disappointed. ጋይዝ ምዕመናን watch out ከዚህ በኋላ የሚሆነው ነገር የሚገርም ነው የሚሆነው በእውነት ምድር ላይ ያለው ምድር ላይ ቸርች እግዚአብሔር ቤት ውስጥ ከዛ ደግሞ እውነቱን የተናገረውን በወንጌል ላይ የቆመውን ሰው ባን ማድረግ ኧረ ተው በቃ አንደኛችሁን ለዩና እናንተ ጎራችሁን ምረጡ። ከዛን ደግሞ እውነቱን እግዚአብሔርን ቃል የሚናገረው ሰው ደግሞ ቸርች ብሎ ይወስን። ይሄ ቸርች አይባልም። ቸርች እንደ ቃሉ ካልተናገረ ኢትስ ክሊር ባይብል ተመሳሳይ ጾታን እንደሚቃወም ኢትስ ቬሪ ክሊር እኮ ያንን ለመስበክ እኮ ነው ቸርች የምትቆመው አይደል እንዴ? ምንድነው ያደረጋችሁ ያላችሁት? አም ሶ ኮንፊውዝድ ዩ ጋይስ። ኮንፊውዥን ለህዝቡ አትልቀቁ። This is sick.